ብዙዎቻችን ሰኞ ጠዋት ወደ ስራ ስንሄድ በእረፍት ሰዓታችን ስለምናደርገው ነገር ወይም ደግሞ ስለምንጠጣው ቡና እናስባለን። ነገር ግን ብልሆች በስራቸው ላይ ሲሆኑ በሚወስኑት ውሳኔ የብዙ ሚሊዮኖችን ህይወት በአዎንታዊ ጎኑ ስለመቀየር ያስባሉ። እነዚህ ሙያዎች ትልቅ ኃላፊነት ብቻ አይደለም፣ በተለያዩ ሀገራት ከፍተኛ ገቢም ያስገኛሉ። ዛሬ ከንግድ እስከ አቪዬሽን፣ ከቴክኖሎጂ እስከ ሕክምና ከፍተኛ ክፍያና ክብር ያላቸውን ሙያዎች እንመለከታለን። እስከ መጨረሻ አብራችሁን ቆዩ። በዝርዝራችን የመጀመሪያ ረድፍ ላይ የምናገኘው የጭንቅላትና የልብ ቀዶ ጥገና ሐኪሞችን ነው። እነዚህ ሰዎች በዓለማችን ላይ የህይወትና የሞት ድንበር ላይ ቆመው ተአምር የሚሰሩ ባለሙያዎች ናቸው። በየቀኑ በሰው ጭንቅላት ውስጥ ያሉትን ጥቃቅን የነርቭ መስመሮች እየፈተሹ ሰዎችን ይታደጋሉ። እነዚህ ሰዎች ሚሊዮነር ለመሆን ግማሽ ዕድሜያቸው በትምህርት ቤት ውስጥ ይጨርሳሉ። ጓደኞቻቸው ቪላ ቤት ሰርተው ልጆች ወልደው ምናልባትም እነሱ ገና ኤግዛም አለብኝ አትረብሹኝ የሚሉበት ጊዜ ይሆናል። ነገር ግን ትምህርቱን ጨርሰው ወደ ስራ ሲገቡ በሰዓት የሚከፈላቸው ክፍያና በህብረተሰቡ ዘንድ ያላቸው ክብር ወደር የለውም። ከነሱ ጎን ደግሞ የትኛውም ቀዶ ጥገና ውስጥ ህመምተኞች እንዳይሰቃዩ የሚያደርጉት የማደንዘዣ ሐኪሞች አነስቴዥያኒስቶች አሉ። አስቡት፣ ሰውን በአስተማማኝ ሁኔታ አስተኝቶ በሰላም የመቀስቀስ ጥበብ ብቻ በአመት በመቶ ሺዎች የሚቆጠር ዶላር ያስገኛል። የዓለማችን ትላልቅ ኩባንያዎችን የሚዘውሩት ዋና ስራ አስፈጻሚዎች፣ ሲኢኦዎች እና የኢንቨስትመንት ባንከሮች ናቸው። አንድ የፎርቹን 500 ኩባንያ ዋና ስራ አስፈጻሚ በአንድ ፊርማ ብቻ በሺዎች የሚቆጠሩ ሰዎችን ዕጣ ፈንታ ይወስናል። ውሳኔያቸው ትክክል ከሆነ በቢሊዮን የሚቆጠር ትርፍ ያስመዘግባሉ። ስለዚህ የሚሰጣቸው ደሞዝ፣ የአክሲዮን ድርሻና የአመቱ መጨረሻ ቦነስ ቁጥሩ ራስን የሚያዞር ነው። በዓለም ላይ አንዳንድ የሂውጅ ፈንድ ስራ አስኪያጆች በአንድ አመት ውስጥ የሚያገኙት ገቢ ከአነስተኛ ሀገራት አጠቃላይ የአመት በጀት ጂዲፒ ጋር እኩል እንደሆነ እነግራቸዋለሁ። እነዚህ ሰዎች ቀኑን ሙሉ የሚተኙት 4 ሰዓት ያህል ብቻ ሊሆን ይችላል። ነገር ግን የሚያንቀሳቅሱት ካፒታል ክብራቸው በዓለም ዙሪያ ታላላቅ በሮች ወለል ብሎ እንዲከፈትላቸው ያደርጋቸዋል። አሁን ደግሞ ወደ 21ኛው ክፍለ ዘመን የወርቅ ማዕድን እንምጣ። የሰው ሰራሽ አስተውሎት ኤአይ፣ ማሽን ለርኒንግ ተመራማሪዎችና የክላውድ አርኪቴክቸሮች። ዛሬ ዓለም በኤአይ እየተናጠች ባለችበት ወቅት እንደ ጉግል፣ ኦፕን ኤአይ እና ሜታ ያሉ የቴክኖሎጂ ግዙፍ ኩባንያዎች የኤአይ ሳይንቲስቶችን ለመቅጠር እርስ በእርሳቸው ጦርነት ውስጥ ናቸው ቢባል ማጋነን አይሆንም። በቀደም ዘመን ወላጆቻችን ልጄ ዶክተር ወይም መሐንዲስ ይሁንልኝ ይሉ ነበር። አሁን ግን ልጄ ኮምፒውተሩን ቻትጂፒቲውን ያስተምርልኝ የሚሉበት ዘመን ላይ ደርሰናል። ምክንያቱም አንድ የኤአይ ባለሙያ ከአውሮፓ እግር ኳስ ኮከብ ጋር የሚወዳደር አመታዊ ፓኬጅ ይከፈለዋል። እነዚህ ባለሙያዎች በቢሮ ውስጥ በቲሸርትና በጂንስ ተቀምጠው ዓለምን የሚቀይሩ አልጎሪዝሞችን ይፈጥራሉ። ክብራቸውን በቴክኖሎጂው ዓለም ወደር የለውም። ቀጣዮቹ ደግሞ የፍትህ፣ የፖለቲካና የበረራ ባለሙያዎች ናቸው። የኮርፖሬት ጠበቆችና የጠቅላይ ፍርድ ቤት ዳኞች ዓለም አቀፍ ግዙፍ ክርክሮችን የሚዳኙ በአንድ ሰዓት ምክር ብቻ በሺዎች የሚቆጠር ዶላርን የሚጠይቁ የፍትህ ማማዎች ናቸው። አምባሳደሮችና ዲፕሎማቶች የአንድን ሀገር ክብር ተሸክመው በዓለም ዙሪያ የሚዘውሩ የዲፕሎማቲክ መብት ወይም የሚላ ክብር ያላቸው ባለሙያዎች ናቸው። የአውሮፕላን ካፒቴኖች በመቶዎች የሚቆጠሩ ሰዎችንና በሚሊዮን ዶላር የሚገመት አውሮፕላንን በደመና ውስጥ በሰላም የማብረር ኃላፊነት ነው። ዩኒፎርማቸውን ለብሰው በአየር መንገዱ ሲያልፉ ያለው ግርማ ሞገስ በራሱ የክብር መገለጫ ነው። እንግዲህ ውድ የሌንስ 251 ቤተሰቦች በዓለማችን ከፍተኛ ደሞዝና የማይነጥፍ ክብር የሚያስገኙ ዋና ዋና የሙያ ዘርፎች እነዚህን ይመስላሉ። ስለዚህ ዛሬ ያየናቸው ሙያዎች በገቢ፣ በእውቀት፣ በኃላፊነትና በሙያዊ ክብር ከፍ ያሉትን ሙያዎች መርጠን ነው። በተለይ የሕክምና ስፔሻሊስቶች እጅግ ጠንካራ የገቢ አቅም እንዳላቸው ይታወቃል። በአውሮፓ ብዙ ሀገሮች ከአጠቃላይ የሰራተኛ ደሞዝ በላይ ከፍተኛ ገቢ ያገኛሉ። ግን ከፍተኛ ደሞዝ ማለት ቀላል ስራ ማለት አይደለም። ከፍተኛ ገቢ ብዙ ጊዜ ከረጅም ትምህርትና ከከባድ ስልጠና እንዲሁም
ከብዙ የስራ ሰዓት፣ ከብዙ የስራ ልምድ እና ከትልቅ ኃላፊነት ጋር ይመጣል። ስለዚህ ጥያቄው የትኛው ስራ ብዙ ይከፍላል፣ የትኛው ስራ ለእኔ ይስማማል የሚለውም ነው። ከነዚህ ሙያዎች ውስጥ እርስዎ ቢመርጡ የትኛውን ይመርጣሉ? እስኪ ኮሜንት ላይ ጻፉልን።